ሰላም ሰላም ጤና ይስጥልኝ ውድ የጤና ቱብ ቤተሰቦች እንዴት ናችሁ? ጤና ይስጥልኝ ብለናል። ጤናን የመሰለ ነገር የለም። እንግዲህ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንግዲህ ይጠቅማችኋል ያልኩትን አንድ ቪዲዮ ይዤ መጥቻለሁ። ቪዲዮ ምንድነው? ቃር ነው ወይንም የቃር ህመም ወይንም ቃር ምንድነው ምሎን እናያለን። ወደ ጉዳይ እንግዲህ ቤተሰቦች ቃር ዛሬ እንዴት ይከሰታል የምለውን ስናይ ምንድነው በመጀመሪያ ቃር ራሱ የበለነው ምግብ በቀላሉ ወደ ኋላ መመለስ ማለት ነው። ይሄ የበለነው ምግብ በቀላሉ እንዴት ነው ወደ ኋላ የሚመለሰው ስንል ኦሶፋገሳል ፓርት አለች ታች ያቺ ፓርት በቀላሉ ኦን በምትሆን ሰዓት ላይ የበለነው ኮንቴንት ወደ ኋላ ይመለሳል። በዛ ሰዓት ላይ ያቅረናል ማለት ነው። እና ለቃር ምንድነው መንስኤው ወይም ምክንያቱ ብለን ስናነሳ በዋናነት ምግብ እንዲፈጭ የሚያደርግ ሃይድሮክሎሪክ አሲድ እና ዳይጀስቲቭ ጁስ የምንል ጮጋራ ውስጥ አለ። እነዛ ኮንቴንቶች ናቸው ወደ ኋላ በመምጣት ደረታችን አካባቢ ላይ የመለብለብ ስሜትን የሚፈጥሩት ማለት ነው። አንዱ ኮመንሊ የምንወስደው ወይም በዋናነት የምንወስደው ምንድነው ሃይድሮክሎሪክ አሲድ ነው። በመቀጠል ሌላው ምንድነው ስትሬስ የጭንቀት የምንለው ፓርት ማለት ነው። እንግዲህ ያው በጣም ለብዙ ህመም ምክንያቶች ውስጥ አንዱ ጭንቀት ህመም እንዲባባስ ያደርጋል ማለት ነው። እና ጭንቀት መጨነቅ ራሱ ለአንድ እንዲህ አይነት ነገሮች እንዲፈጠሩ ያደርጋሉ። ሌላው ስሞኪንግ ወይንም ሲጃራን ማጨስ በራሱ እንግዲህ እዚህ ደረት አካባቢ ላይ የመለብለብ የማቃጠል ስሜቶችን ሊፈጥሩብን ይችላሉ። እንደገና ሌላው ምክንያት ምንድነው? ኦቨርኢቲንግ የምንለው ከመጠን በላይ መብላት። ይሄ በጣም ምክንያቱም በጣም ጥግብ ብለን ስንበላ የመጨናነቅ ስሜት የምግብ ፍጭት ስርዓት መዛባት ይፈጠራሉ። በዛ ሰዓት ላይ በቀላሉ ተንጋለንም ልንተኛ ሊሆን ይችላል። የበላነው ምግብ በቀላሉ ወደ ኋላ ይመጣል። ሌላው ሞር እናቶችና ወይንም ያረገዙ እህቶች ላይ እርግዝና በጣም አንዱ ምክንያት ነው ከምንለው መካከሎች ውስጥ አንዱ እርግዝና ነው። እንግዲህ የእርግዝና እንዴት ነው? ምግብ ጥግብ ብላ የበላች እናትና ህፃኑ በሚገፋ ሰዓት ላይ በጣም ፕሬዠር ስለሚኖረው በቀላሉ የበላነው ምግብ ወደ ኋላ የመምጣት ባህሪ ያለው ማለት ነው። በዛ ሰዓት ላይ ደረታችን አካባቢ ላይ የማቃጠል ስሜቶችን ይፈጥርብናል። ሌላው ውፍረት ነው። ውፍረት ይሄ ሃይ ኦቤሲቲ ያሉባቸው ሰዎች እንዴት ነው በጣም መተንፈስ እስኪያቅታቸው ድረስ የምግብ ፍጭት ስርዓታቸው በጣም ከውፍረት የተነሳ ይዛባልና በሚበዛባበት ሰዓት ላይ እንግዲህ የበሉት ምግብም ወደ ኋላ መምጣት ባህሪው እድሉ ከፍተኛ ነው። እና ምክንያታቸው እነዚህ ናቸው። ታዲያ እንዴት ነው መታከም የምንችለው የሚለውን ስናይ በቀላሉ ትሪትመንቱ ወይንም ህክምናው ምንድነው? ህክምናው ምክንያቶቹ ላይ የፈጠሩትን ምክንያቶችን በቀላሉ ማስወገድ ነው። ለምሳሌ ውፍረት ካለ እንዴት ነው ውፍረት መቀነስ የምንችለው? ህክምናው ስፖርት በመስራት እንቅስቃሴ በማድረግ ኪሎ በመመዘን የኪሎ መጠንን መቀነስ ማለት ነው። ሌላው ቾኮሌትን መመገብን መቀነስ ነው። አብዛኛው ቾኮሌትን መመገብ ጥቁር ቡናን አዘውትሮ አብዝቶ መጠጣት በራሱ ቃርን የመፍጠር ባህሪ አለው እና እንዲህ አይነት ነገሮችን መቆጠብ አለብን። ሌላው ህክምና ደግሞ ምንድነው? ቅባታማ ምግቦችን ቆጥበን መጠቀም። ምክንያቱም ፍጭት ላይ የፍጭት ስርዓትን ስለሚያዛባ የቅባት መጠንን መቀነስ አለብን ማለት ነው። እና ይሄ ነው ህክምናው በቀላሉ ቤት ውስጥ ልናስወግዳቸው የምንችለው እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንግዲህ ቤተሰብ እየሆናችሁ ቀጣይ ቪዲዮ ሞር እንዲሰራ ጥያቄ ካላችሁ ኮሜንት በማድረግ ጠይቁ እላለሁ። እስከ ሳምንት መልካም ሳምንት